ባሳለፍነው ሳምንት በፓርላማ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ መንግስታቸው ከዓለም ባንክ ጋር በ5 ዓመት የልማት መርሃ ግብር ዙሪያ የገባው አለመስማማት እንደሌለ ገልጸዋል። የኢትዮጵያ መንግስት በትልልቅ የመሠረተ ልማት ግንባታዎች ላይ የሚያወጣው ገንዘብ ከግሉ ዘርፍ እድገት ጋር አልተመጣጠነም፣ በትምህርትና ጤና ላይ ሊደረጉ የሚገባቸውን የመዋዕለ ንዋይ ፍሰት ያመናምናል ሲሉ ሁለት ተሰናባች የዓለም አቀፍ የገንዘብ ተቋማት መሪዎች አሳስበዋል። የዓለም ባንኩ ተሰናባች የኢትዮጵያ ስራ አስኪያጅና የዓለም የገንዘብ ድርጅቱ ሱኳይንደር ሲንግ የኢትዮጵያ መንግስት የመሠረተ ልማት ግንባታ ወጪውን እንዲመጥን አሳስበዋል። ጠቅላይ ሚኒስትር መለስ ዜናዊ በፓርላማ ባሰሙት ንግግር የሁለቱ የምጣኔ ሀብት ባለሙያዎች አስተያየት የድርጅቶቻቸውን አቋም እንደማያንጸባርቅ ገልጸዋል። በተለይ የዓለም ባንኩ የኢትዮጵያ ስራ አስኪያጅ ኬኖ ሃሺ በጋዜጦች ላይ ያሰፈሯቸው ጽሑፎች ከልማት አጋሮቻችን ጋር የዓለም ባንክን ጨምሮ ከነሱ ጋር በተደጋጋሚ ውይይት ተደርጎበታል። በተደጋጋሚ ውይይት ከተደረገበት በኋላ የጋራ አቋም ወስዷል። የጋራ አቋሙ በአንድ አረፍተ ነገር ለመግለጽ ይሄ እቅድ አምቢሽስ ነው፣ ነገር ግን ተግባራዊ ሊሆን የሚችል ነው። የተለጠጠ ነገር ግን ተግባራዊ ሊሆን የሚችል እቅድ ነው፣ ጥሩ እቅድ ነው ብለው ነው በጋራ አቋም የወሰዱት የደመደሙት። ስለዚህ ይህንን ነው እንደ ተቋማዊ የአንድ ድርጅት ተቋም አድርገን የምንወስደው ይሄ ነው። የዓለም ባንክ አቋም አድርገን የምንወስደው ይሄ ነው። የዓለም ባንክ ለኢትዮጵያ በሚመደበው ገንዘብ ይንጸባረቃል ይሄ አቋም ማለት ነው። ግለሰቡ ጻፉት የተባለው ነገር ከግለሰቡ ሁኔታ ጋር ማያያዝ ጥሩ ነው። አንደኛ ሰውየው ጥሮታ እየወጡ ነው የነበሩት። ስለዚህ ጥያቄም ተጠያቂም የላቸው። ስለዚህ የድርጅት አቋም ከድርጅት አቋም ውጪ ተናገርክ፣ የድርጅትን አቋም አፈረስክ ብሎ የሚጠይቃቸው ሰው የለም። ሂሳብ ዘግተዋል። የኬን ሃሺ አስተያየት የግል ብሶት እንዳለበት ጠቅላይ ሚኒስትር መለስ በፓርላማ ተናግረዋል። እዚህ ላይ ኢትዮጵያ ውስጥ ሲሰሩ በነበሩበት ወቅት ከዚህ በፊት በሰሩባቸው ያለሙ ሀገሮች የለመዱት የታዛዥነት ሁኔታ አላጋጠማቸው። የኢትዮጵያ መንግስት የራሱ አቋም አለው። ግለሰቡ ካላቸው ኒዮሊበራል አመለካከት የተለየ ነው። ስለዚህ የማዘዝና አቅጣጫ የማስያዝ ልምድ ያላቸው ሰው ሆነው ሲያበቁ ኢትዮጵያ ውስጥ አቅጣጫ ማስያዝ አልቻሉም። እሳቸው የሚፈልጉትን ኒዮሊበራል አቅጣጫ ማስያዝ አልቻሉም። ከዚህ ጋር ተያይዞ በስራቸው የረኩ አልነበሩ እና በስራቸው ያልረኩ ስለነበሩ መሄጃቸው ላይ ሂሳብ አወራርደው ይሄዱ ማለት ነው። የጠቅላይ ሚኒስትሩ አስተያየት ይህን ይመስላል። ለመሆኑ እነዚህ የምጣኔ ሀብት ባለሙያዎች የኢትዮጵያ መንግስት እንዲያስተካክል ያስተላልፉት ምክር ምንድን ነው? ዘጋቢያችን ፒተር ሃይንላይን ያስተላልፈው ዘገባ ዝርዝሩን ይዟል። ሰለሞን አባተ ያቀርበዋል። ሁለቱ የኢትዮጵያ ሀገራዊ ዳይሬክተሮች በተናጠል ከቪኦኤ ጋር ባደረጉት ቃለ ምልልስ ባለፉት ጥቂት ዓመታት ውስጥ ኢትዮጵያ ጠንካራ የኢኮኖሚ እድገት ማስመዝገቧን ተናግረዋል። ምንም እንኳ ኢትዮጵያን በዓለም እጅግ የደኸዩ ከሚባሉ ሀገሮች ዝርዝር እንዳትወጣ ያደረጓት በርካታ መሰናክሎች ቢኖሩባትም ላለፉት ተከታታይ ዓመታት የምጣኔ ሀብቷ እድገት 10 እና ከዚያ በላይ ሆኖ ታይቷል። ይሁን እንጂ ከፊት የከበዱ ቀናት ይመጣሉ ሲሉ ሁለቱም የዓለም ባንኩም የኢትዮጵያ ቢሮ ዳይሬክተር ኬኒቺ ኦሃሽም የገንዘብ ተቋሙ አይኤምኤፍም ተጠሪ ሱክዋይንደር ሲንግም ያስጠነቅቃሉ። እነዚያ ከባድ ሁኔታዎች ላሉ ኃላፊዎቹ በአንድ በኩል ከቁጥጥር ውጭ በሆኑ የውጭ ኃይሎች ጫና የሚፈጠሩ፣ በሌላ በኩል ደግሞ የዋጋ ጣሪያ ተመንን በመሳሰሉ የተሳሳቱ የኢኮኖሚ ፖሊሲዎች የሚባባሱ ናቸው። በዚህም ምክንያት የግሽበቱ መጠን በ30 ከመቶ ማሻቀቡን ይናገራሉ። ባለፈው ሳምንት የኢትዮጵያ መንግስት አውጥቶት የነበረውን የ11.4 ከመቶ የኢኮኖሚ እድገት ግምት አይኤምኤፍ ውድቅ አድርጎ እውነተኛው የእድገት መጠን 7.5 ከመቶ ነው ሲል የራሱን ድምዳሜ ሰጥቷል። እንዲያውም ያ የአይኤምኤፍ መግለጫ የመጪው ዓመት የእድገት መጠን ከዘንድሮም ያነሰ እንደሚሆን ነው የሚተነብየው፣ ወደ 6 ከመቶ ይወርዳል ይላል። ለዚያ ማሽቆልቆል ምክንያት የሚሆነው በሀገሪቱ ውስጥ ገዳቢ የሆነ የምጣኔ ሀብት አመራር ሁኔታ በመኖሩ እንደሆነ የአይኤምኤፉ የኢትዮጵያ ተጠሪ ሲንግ ያሳስባሉ። We feel that in some areas the environment for the private sector has become a bit more difficult in recent months. If you add on the የአንዳንድ የምጣኔ ሀብቱ አካባቢዎች ሁኔታዎች ለግሉ ዘርፍ በቅርብ ወራት ውስጥ አስቸጋሪ የሆኑ እንደመጡ ይሰማናል። እንደ የዋጋ ተመን ጣሪያውን የመሳሰሉ በቅርብ የታዩ የፖሊሲ ለውጦች በዚያ ላይ ሲደረቡበት ጎጂ ተጽዕኖ የሚኖረው ከመሆኑ ጋር መንግስት ራሱን በቀጥታ ለማበደር ከባንኮች የተበደረው ገንዘብ እርሱ ግዙፉ ተበዳሪ እንዲሆን ያደርገዋል። በእኔ እምነት
ቀደም ሲል ከነበርንበት ሁኔታ ጋር ሲታይ ኢኮኖሚውን አዝጋሚ የሚያደርጉት እነዚህ ሁኔታዎች ናቸው የሚል እይታ በእኛ ዘንድ ያሳድራል። መንግስት ደንግጓቸው የነበሩ የዋጋ ተመን ጣሪያዎችን ማንሳቱን አይኤምኤፍ በደስታ ተቀብሎታል። ይሁን እንጂ የ5 ዓመቱ የምጣኔ ሀብት እቅድ ደግሞ እጅግ የተጋነነ ነው የሚል ስጋት እንዳለውም መግለጫው ይናገራል። የዚህ እቅድ ስኬት ይላል አይኤምኤፍ የግሉ ዘርፍ በተቃናና በተመቻቸው ሁኔታ በማበቡ ላይ ይመረኮዛል። የተመናመነውን የብድር ገንዘብ ከግል ተቋማት በመንግስት ወደ ተያዘው የልማት ባንክ ማዞርን የመሳሰሉትን ፖሊሲዎቹን እንደገና ሊፈትሻቸውና እንደገና ሊያስብባቸው ይገባል ሲሉ የአይኤምኤፍ ሲንግ ይመክራሉ። If you take a lot of resources from the system and keep it for the government, at the end of the day you're killing the goose that lays the golden egg. ከስርዓቱ ውስጥ ሀብት ምንጮችን በገፍ እየወሰድክ ለመንግስት የምታኖር ከሆነ የወርቅ እንቁላል የምትጥለውን ዶሮ እየገደልካት ነው ማለት ነው። እኛ መንግስት የመሪነቱን ሚና መጫወት የለበትም እያልን አይደለም፣ ወይም መንግስት አምራች በሆኑ በርካታ መስኮች ላይ መሰማራት የለበትምም አይደለም የምንለው። ጥያቄው ግን የሚዛንና የፍጥነት ጉዳይ ነው። የዓለም ባንኩ ኦሃሺ በሚያነሱት የመከራከሪያ ሐሳብ የኢትዮጵያ መንግስት እንዲሁም የተመናመኑትን ሀብቶች ወደ ራሱ የማዞሩ ነገር ወትሮም ደካማ የሆነው የግል ዘርፍ የኢኮኖሚውን እድገት ሊያቀጣጥል የሚችል ሪስክ እንዳይወስድ በኃላፊነት እንዳይገባ የሚይዘው መሆኑን ይናገራሉ። Now the government would argue that private sector is very immature, but the way they're going about nurturing የግሉ ዘርፍ በጣም እንጭጭ ነው ብሎ መንግስት ሊከራከር ይችላል። ይሁን እንጂ የግሉን ዘርፍ ለማፋፋትና ለማሳደግ በሚል የሚወሰደው እርምጃ ግን በበረታ ሁኔታ ቁጥጥር ተኮር የሆነ ነው። የግሉ ንግድ ሰዎች ኃላፊነትን በድፍረት ለመውሰድ ዝግጁ ናቸው። መንግስትም መዋለ ንዋዩ የት መፍሰስ እንዳለበት ራሱ ከመደንገግ ይልቅ ኃላፊነትን እየወሰዱ ኢትዮጵያን ወደ ስኬት ሊወስዱ የሚችሉ አዳዲስ መስኮችን እንዲከፍቱ መፍቀድ አለበት። መንግስት በምጣኔ ሀብቱ ውስጥ መሪውን ሚና ለመጫወት እንዲወስን ያስገደዱት ናቸው የሚሏቸውን ሰበቦች በአጣዳፊነት ስሜት አኳያ እንደሚረዱለት ኦሃሺ ይናገራሉ። ይሁን እንጂ የመንግስቱ ዕቅድ አውጪዎች ለንግድና ለሥራ የተመቻቹ ሁኔታዎችን ሳይፈጠሩ ወደ ፈጣን እድገት እመርታ ሊገኝ የሚችልበትን መንገድ ማግኘት ተስኗቸዋል የመንግስቱ ዕቅድ አውጪዎች ይላሉ የዓለም ባንኩ የኢትዮጵያ ተጠሪ። I think they were just being too impatient. I'm quite sympathetic with the sense of impatience. You don't want to be complacent. ትዕግስት በብዙ አጥተዋል። ይህንን ትዕግስት ማጣት እረዳለሁ። ተደዳድለህ መቀመጥ አትፈልግም። ይሁን እንጂ ደረጃ በደረጃ መጓዝ አለብህ። እነርሱ ግን በአንድ ጊዜ ብዙ እርምጃዎችን መዝለል ፈለጉናም ያንን ማድረግ እንደማይችሉ በመሰረቱ እየተረዱ ነው። ሚስተር ኬኔቺ ኦሃሺ የሥራ ጊዜያቸውን ጨርሰው ከኢትዮጵያ ለመውጣት እየተዘጋጁ ሳሉ በሀገር ውስጥ ንግድ ነክ ጋዜጦች ላይ ባወጧቸው ተከታታይ ጽሑፎች መንግሥት በልማት ፕሮጀክቶች ላይ የሚያፈሰውን እጅግ የገዘፈ መዋዕለ ንዋይ ጉዳይ መሪዎቹ እንደገና መፈተሽ፣ ተመልሰው ማሰብም ይገባቸው እንደሆነ የሚጠቁሙ ጥያቄዎችን አንስተዋል። ምናልባት የግል ኢንቨስትመንትን ለማጠናከርና የትምህርቱን ጥራት ለማሳደግ ቅድሚያ ቢሰጥ ይበልጥ ብልህነት ሳይሆን እንደማይቀር ሐሳብ ያጭራሉ ኦሃሺ ለመንግሥት። To some extent, it's great for the government to be foresighted and invest in infrastructure and create በተወሰነ ደረጃ መንግስት አርቆ አስተዋይ ቢሆንና በመሰረተ ልማት ላይ መዋለ ንዋይ እያፈሰሰ ለግሉ ኢንቨስትመንት የተመቻቸ ሁኔታን ቢፈጥር መልካም ነው። የግሉ ዘርፍ ያንን ተከትሎ የማይሄድ ከሆነ ያኔ መንግስት ተጠናክሮ ግዙፍ ወደሆነ ኢንቨስትመንት ሊገባ ይችላል። የትኩረቱ አቅጣጫ ይህ መሆን ያለበት ይመስለኛል። ወይም የግሉ ዘርፍ እያንሰራራና እግር በእግር እየሄደ ለመሆኑ ጉዳይ ይበልጥ ልቦና መስጠት ይገባናል። እኔ በተወሰነ መጠን ከመስመር የመውጣት አካሄድ ያለ ይመስለኛል። በመሰረታዊ ትምህርትና የጤና ጥበቃ አገልግሎቶች እድገት መኖሩን የዓለም ባንኩም የዓለም አቀፉ የገንዘብ ተቋምም ኃላፊዎች ተናግረዋል። በአፍሪካ በህዝብ ብዛቷ ሁለተኛ በሆነች ሀገር ውስጥ ይበልጥ አስተማማኝ የሆነ ሴፍቲኔት በመዘርጋት በኩልም ስኬት እንደተመዘገበ አክለው ገልጸዋል። ይሁን እንጂ አሳሳቢዎቹ ጉዳዮች ምልክቶች በለጋሾቹ ማህበረሰብ ዘንድ ስጋቱ እያሻቀበ እንዲሄድ ማድረጋቸውን ኦሃሺ አመልክተዋል። ለአንድ ሰዓት የቆየ ቃለ ምልልሳቸውን ሲጨርሱ ኦሃሺ ለጥቂት ጊዜ ለትንፋሽ ያህል ቆም አሉና አለ የዚህ ሪፖርት ዘጋቢ ፒተር ሃይንላይን፣ ሁኔታዎች በተደበላለቁበት ሁኔታ ውስጥ ብትገኝ ምን ታደርጋለህ አሉኛልና ዘገባውን ቋጨ።
በእነዚህ ጠቅላይ ሚኒስትር መለስ ዜናዊ በፓርላማ ምላሻቸውን በሰጡባቸው የምጣኔ ሀብት አስተያየቶች ላይ በሚቀጥለው የንግድና ምጣኔ ሀብት ዝግጅት ላይ የባለሙያዎች አስተያየት የምናቀርብበት ይሆናል። እንድትከታተሉት